ዛሬ እንግዲህ እንደምታዩት ኢትዮጵያ ውስጥ የሚከፍል በባይናንስ በባይቢት እንዲሁም በቴሌብር በባንክ በኢትዮጵያ ባንክ የሚከፍል የተለያዩ ታስኮች ናቸው። ሳብስክራይብ በማድረግ ሶሻል ሚዲያ ላይ ላይክ በማድረግ ፎሎ በማድረግ እንደምታዩት ዊዝድሮ ማድረግ ትችላላችሁ። እንደምታዩት በብር ይከፍላል። ከፈለጋችሁ በዩሲዲቲ ማውጣት ትችላላችሁ ማለት ነው። በጣም የሚገርም ዌብሳይት ነው ይዤላችሁ መጣሁት። ስለዚህ ሊንኩ እንደተጫናችሁት እንደዚህ ያመጣላችኋል። አፕሊኬሽንም አላቸው። አለዛም በዌብሳይት መጠቀም ትችላላችሁ ማለት ነው። እዚህ ጋር መጀመሪያ ከታች ላይ ሳይን አፕ የሚል አለ ማለት ነው። እሱን ስትነኩት ኢሜይል ፓስዋርድ ታስገባላችሁ እና ሁለት አይነት አማራጭ አለ። ታስክ ኮምፕሊተር እና ታስክ ክሬተር የሚላለ ሰው እኛ ገንዘብ ማግኘት ስለምንፈልገው ታስክ ኮምፕሊተር የሚለው ጋር አድርገን ነው ምንም መዘገብ ማለት ነው። ከዛ ሂውማን መሆናችንን ለማረጋገጥ ይሄን ቬሪፊኬሽን እናልፋለን። እንደምታዩት ኳሱ የሚሄድበትን ነው ፒክ ምናደርግ ከዛ ቬሪፋይ እናደርጋለን። ከዛ በኋላ ክሬት አካውንት እንላለን። እንደምታዩት ከዛ ክሬት ካደረግን በኋላ ወደ ጂሜል አካውንት መሄድ አለብን ማለት ነው። ቬሪፋይ ማድረግ አለብን። አካውንታችን አክቲቬት ማድረግ አለብን እርን ለማድረግ ማለት ነው። ሶ ኮንፈርም እናደርግና ቬሪፋይ ካደረግን በኋላ ተመልሰን ሎጊን እናደርጋለን ማለት ነው። ሶ ይሄንን ቬሪፊኬሽን እንደዚህ እንጨርስና ከዛ ሎጊን እናደርጋለን። ከዛ እንደምታዩት አውቶማቲካሊ በኔ ሊንክ ከተመዘገባችሁ 5 ብር ቦነስ ይሰጣችኋል ወዲያው እንደገባችሁ እንደምታዩት። ስለዚህ በኔ ሊንክ ተጠቀሙ ማለት ነው። ኮሜንት ስር ላይ ታገኛላችሁ። እንዲሁ ታስኮች አሉ ወደ 6000 ምናምን ሰዎች አሉ ይላል። እዚህ ጋር እንደምታዩት ኮፒ በማድረግ ሊንካችሁን ሼር በማድረግ በአንድ ሰው 2 ብር ማግኘት ትችላላችሁ በአንድ ሰው ማለት ነው። እዚህ ጋር እንደምታዩት የተለያዩ ታስኮች አሉ ማለት ነው። በጣም ብዙ ታስኮች ናቸው አሉ። ቶሎ መስራት ይኖርባቸዋል ታስኮቹ በየጊዜው ሲለቀቁ ማለት ነው፣ እንዳያልቁ የተወሰኑ ስለሆኑ ማለት ነው። ስለዚህ ቪኦል የሚለውን ስነካው ያሉትን በሙሉ ታስክ ያመጣልኛል ማለት ነው። እዚህ ጋር እንደምታዩት ሆም ፔጁ ጋር እዚህ ጋር የኢንስታግራም አለ፣ ዩቲዩብ ሳብስክራይብ ማድረግ፣ ዩቲዩብ ቪዲዮ ማየት አለ፣ ላይክ ማድረግ አለ፣ ሼር ማድረግ አለ፣ ኢንስታግራም አለ። እንደምታዩት የመጀመሪያው የቲክቶክን ለምሳሌ ገብቼ ላሳያችሁ። እንደምታዩት ኢንስትራክሽኑን በትክክል ማንበብ አለባችሁ። እዚህ ጋር ማየት ከዛ ላይክ ማድረግ ነው። ስለዚህ የመጀመሪያው ስቴፕ ምንድነው? ቲክቶክ ቪዲዮ ሊንክ የሚለው አለ። እሱን ክሊክ ማድረግ አለባችሁ ማለት ነው። ከዛ ሳብሚት ፕሩፍ አለ፣ ስክሪንሾት ምናምን ታነሳላችሁ። እሱን አንድ ባንድ እናያለን ማለት ነው። ስለዚህ በመጀመሪያ ቲክቶክ ቪዲዮ ሊንክ የሚለው ስቴፕ 1 ክሊክ ታደርጋላችሁ። ቪዲዮ ሊንክ ነው። ወደዛ ይወስደናል ማለት ነው። ይሄ ነው የምታዩት ቪዲዮ ማለት ነው። እሱን ላይክ እናደርጋለን። ከዛ ስክሪንሾት እናደርጋለን። መጀመሪያ ላይክ አደረግን እንደምታዩት የመጀመሪያው ስራ ማለት ነው። እሱ እንዳለን ነው። ከዛ ስክሪንሾት አነሳ ነው። ከዛ ወደ ፕሮፋይሉ እንሄዳለን። እንደምታዩት ፕሮፋይሉ ጋር እንሄዳለን። ፕሮፋይሉ ላይ ከሄድን በኋላ ከላይ ላይ የፕሮፋይል ሼር ሊንክ አለች። እሷን የፕሮፋይል ሊንኩን ሼር የምትለው ነክተን ኮፒ እናደርጋለን እንደምታዩት። ከዛ ጨረስ ማለት ነው። የመጀመሪያው ስቴፕ ሊንኩን መጫን ነው። ከዛ ላይክ ማድረግ ነው። ላይክ ያደረግነው ስክሪንሾት ነው። ከዛ ፕሮፋይል ሊንኩን ኮፒ ማድረግ ነው። ስለዚህ የመጀመሪያውን ላይክ ያደረግነው ስክሪንሾት በእንደዚህ እናስገባለን። ሁለተኛ ፔስት እናደርጋለን ፕሮፋይል ሊንኩን። ከዛ ሳብሚት ማድረግ ነው እንደምታዩት ማለት ነው። በዚህ 1 ብር ይሰጠናል ማለት ነው። 5 ብር አለ፣ 4 ብር አለ፣ የተለያየ ብር አለ። ሳብሚት አደረግን እንደምታዩት ከ1 ሰዓት እስከ 24 ሰዓት ማኑዋሊ አይተው አፕሩቭ ያደርጉናል ማለት ነው። በትክክል ከሰራን ማለት ነው። ይገባል ማለት ነው። እስከዛ ፔንዲንግ ነው እንደምታዩት ማለት። ስለዚህ ሌሎች ስራዎችንም እንደዚህ መስራት፣ ለምሳሌ የዩቲዩብን ተመልከቱ። ለምሳሌ ይሄ ዩቲዩብ ላይ አለ 4 ብር ከምናምን ይላል። 4 ብር ይመስለኛል። ኦኬ 4 ብር። ለምሳሌ ዩቲዩብ ላይ እንሄዳለን፣ መመሪያዎች እናነባለን። እዚህ ጋር ለምሳሌ ዩዘር ኔም ይሰጠናል። ኮፒ እናደርጋለን የዩቲዩብ ዩዘር ኔም። ከዛ ዩቲዩብ ላይ ሄደን ሰርች እናደርገዋለን ዩዘር ኔሙን ማለት ነው። ከዛ ሰርች ካደረግን በኋላ ሰርች አድርገን ነው መግባት ያለብን ማለት ነው። እነዚህ ሳብሚት ፕሩፎች ናቸው እንደምታዩት። መጀመሪያ ኮፒ ያደረግነውን የዩቲዩብ ዩዘር ኔም እንደምታዩት ወደ ዩቲዩብ እንሄድና ከላይ ላይ ሰርች አድርገን እንደምታዩት ይመጣል ዩዘር ኔሙ። ክሊክ ስናደርገው ቻናሉ ይመጣል። ይሄኛው ነው ቻናሉ ማለት ነው። ክሊክ ካደረግን በኋላ ሳብስክራይብ እናደርጋለን። እዚህ ላይ ሳብስክራይብ አድርገን ስክሪንሾት ማንሳት አለብን ኋላ ላይ ሳብሚት ስለምናደርግ ፕሩፉን ማለት ነው። እንደምታዩት እኔ ስክሪንሾት አደረኩት። ሳብስክራይብ ካደረኩ በኋላ ቀጣይ ምንድነው? ፕሮፋይል ሊንኩን ኮፒ ማድረግ አለብን። የዩቲዩብን ሼር የሚለውን ነክተን ፕሮፋይል ሊንኩን ኮፒ እናደርጋለን ማለት ነው። ሳብሚት ስለምናደርግ ኮፒ ሊንክ የምትለውን እንጫናለን የዩቲዩብን ማለት ነው። ከዛ ጨረስን ማለት ነው። እንመለሳለን። ሌላኛው ምንድነው? ላይክ ማድረግም አለብን። ዩቲዩብን ማየት አለ። እዚህ ጋር ራሱ ላይ ያለውን ዩቲዩብ ቪዲዮ መክፈት አለብን። እዚህ እንደምታዩት ከፈትኩት። እዚህ ጋር ያለውን ማለት ነው ዌብሳይቱ ላይ ከዛ ከፈትኩት። ይሄኛው 50 ሰከንድ እስከሚያልቅ ድረስ መጠበቅ አለባችሁ። እኔ ማየው ለምሳሌ ወደ 50 ሰከንድ ነው። እሱ እስከሚያልቅ በትዕግስት መጠበቅ አለባችሁ ምንም ሳትነካኩ። እሱ እንዳለቀ ቪዲዮውን ክሊክ አድርጋችሁ ላይክ ታደርጉና ስክሪንሾት ታነሳላችሁ ማለት ነው። እያለቀ ነው አሁን እንደምታዩት። ጨረስኩ ማለት ነው። ክሊክ አደርገዋለሁ ወደ ዩቲዩብ ይወስደኛል እንደምታዩት። እዚህ ጋር ላይክ አደርገዋለሁ ማለት ነው። ኦሬዲ ስላየሁት ዎች ስለሚል ስለዚህ ላይክ አደረኩት።
እንደምታዩት። ስለዚህ ስክሪንሾት አነሳዋለሁ ይሄንን በቃ ከዛ ጨርሶ መለስና ሳብሚት ፕሩፍ የሚለውን አንድ ባንድ አስገባለሁ። የመጀመሪያው ምንድነው ስክሪንሾት እዚህ ጋር የመጀመሪያው ስክሪንሾት ሳብስክራይብ ያደረኩትን፣ ሁለተኛው ደግሞ ላይክ ያደረኩትን፣ ሶስተኛው ደግሞ ፕሮፋይል ሊንኩን የዩቲዩብን አስገባለሁ። ስለዚህ በዚህ መሰረት አንድ ባንድ ፕሩፎችን አስገባለሁ ማለት ነው። እንደምታዩት እያስገባው ነው። ሁለት ስክሪንሾት አስገብቻለሁ ማለት ነው። ሳብስክራይብ እና ላይክ ከዛ ፕሮፋይል ሊንኩን አስገባው። ከዛ ሳብሚት ስለው ሳብሚቲንግ እና ሰክሰስፉሊ ሳብሚት ሆኗል ይለኛል። ከ1 ሰዓት እስከ 24 ሰዓት ባለው ጠብቅ ይለኛል። እንደምታዩት ፔንዲንግ ነው። በሌላ አጋጣሚ እንደዚህ ቢጫ የምታዩት ደግሞ ስራው ሊያልቅ ሲል ማስጠንቀቂያ ነው። ቶሎ ስሩ ለማለት ነው። እንደምታዩት ዋሌት ላይ ትገባላችሁ። ዋሌት ላይ እስካሁን አፕሩቭ አልተደረገም፣ ያው መጠበቅ ነው። ይሄ ቦነስ ነው፣ ሬጂስትሬሽን ቦነስ ነው። በእኔ ሊንክ ስትመዘገቡ ከላይ የዩኤስዲቲ ኢቲቪ የሚል አለ። እሱን ስትነኩት ወደ ኢቲቪም ወደ ዩኤስዲቲ መቀየር ትችላላችሁ። ለምሳሌ ወደ ዩኤስዲቲ ማውጣት ከፈለጋችሁ ባይናንስ እና ባይቢት አይዲያችሁን ታስገባላችሁ ማለት ነው። ከዛ ወደ ብር ደግሞ ከፈለጋችሁ እንደምታዩት ከ50 ብር ጀምሮ ማውጣት ትችላላችሁ። በቴሌብር፣ በሲቪ ሞባይል ባንኪንግ እንዲሁ በባንክ ትራንስፈር ይላል ማለት ነው። ደስ ባላችሁ ማውጣት ትችላላችሁ። ይሄንን ነው የሚመስለው ማለት ነው። ፕሮፋይል ላይ ስትሄዱ ደግሞ ሌቭል አለ። እንደምታዩት ወደ ሌቭል 2 ለማሳደግ 5 ታስኮችን ብሰራ ቀላል ነው። 5 ታስኮችን ልክ በእንደዚህ ብሰራ ማለት ነው ወደ ሌቭል 2 ታድጋለን የሚለኝ። ስለዚህ ሌቭላችሁ በጨመረ ቁጥር ያው የምታገኙትም ሊጨምር ይችላል። ስለዚህ ይሄን ይመስላል። በተረፈ በቀጣይ ዊዝድሮዋል ፕሩፉን ሲሞላልኝ ማሳያችሁና ሳብስክራይብ ላይክ እንዳትረሱ። መልካም ጊዜ